بسم الله الرحمن الرحيم الحمد لله رب العالمين صلوات الله وسلامه على أشرف الخلق نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته የዛሬው የትውስታ ርዕሳችን ባለትዳሮችን ማማከርና በትዳር ጉዳይ ላይ ጣልቃ ገብነት እስከየት የተሰኘው ነው። በዚህም ርዕስ በትዳር የሚገኙ ጥቅሞችንና እንዲሁም በባለትዳሮች መካከል ጣልቃ ገብተው መጥፎ ተጽዕኖ የሚፈጥሩትን ግለሰቦች በተመለከተ የተወሰኑ ነጥቦችን እንመለከታለን። ትዳር በባልና ሚስት መካከል የሚደረግ የጋራ ስምምነትና መቻቻል ላይ የተመሰረተ ውልና ሂደት ነው። በውስጡ በርካታ ሚስጥሮችንም ያቀፈ ህይወት ነው። በዚህም ሂደት ለየት ያለ የህይወት መስመር ይዘረጋል። ወንዱም ሆነ ሴቷ በየትኛውም ፕሮጀክት ሊያስገኙት የማይችሉትን ጥቅሞች ያተርፉበታል። በትዳር ሰዋዊ ወይም ስጋዊ ስሜታቸውን በሐላል ያረኩበታል። ገላ ሰውነታቸውን እንዲሁም አእምሯቸውን ያነቃቁበታል፣ ያሳርፉበታል። ይህንን ታላቅ ልገሳም አላህ عز وجل በሚቀጥለው መልኩ ይገልጽልናል። هو الذي خلقكم من نفس واحدة وجعل منها زوجها ليسكن إليها እርሱ ያ ከአንዲት ነፍስ ከአደም የፈጠራቸው ከእርሷም መቀናጇን ወደ እርሷ ይረካ ዘንድ ያደረገ ነው ይላል። በሌላ በኩል ከትዳር የሚወዱትን የሚናፍቁትን የአይን ማረፊያ የልብ መርጊያ ፍቅረኛ ወዳጅ በፍቁድ መንገድ ያገኙበታል። ብሎም በትዳር ዝርያ ይቀጥሉበታል። አይናቸውን በአይናቸው በማየት ያብራካቸውን ክፋይ ተተኪያቸውን በትክክለኛው የማፍሪያ መስመር ያፈሩበታል። እንዲሁም ልክ ወላጆቻቸው ዘንድና ጓዶቻቸው ዘንድ አይተው ሲመኙት የነበረውን በቁጥርም በይዘትም መልካም የሆነን ቤተሰብ ያቋቁሙበታል። ዘመድ አዝማድም ያስፋፉበታል። ለትዳር ከታደሉ የራስ ቤት የራስ ጎጆ በመፍጠር አዲስ ጎረቤት አዳዲስ ወዳጆችን ይመሰርቱበታል። በተለይ በትዳር የኔ የሚሉትን ደጋፊና ተቆርቋሪ ታማኝ ወዳጅ ከጎን ያገኙበታል። እሱ ለሷ እሷም ለሱ ከማንም በላይ ጓጊና አዛኝ ይሆናሉና አላህ Subhanahu Wa Ta'ala ይህንን እንድናስተውል ሲያመላክተን እንዲህ ይለናል። ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ለእናንተም ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላቸው ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህም ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ ይለናል። ሌላኛው የትዳር ጥቅም ከተለያዩ የዘመኑ ፈተናዎችም ሆነ ከግልጹ ዝሙት ይጠበቁበታል። ብሎም የናጤነትን ቁጥር በማሳነስ ብልሹና ርካሽ ምግባርን ለመቀነስ ድርሻቸውን ይወጡበታል። የህብረተሰቡም ክብርና ዝርያ ይጸዳበታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳስጠነቀቁን አቢ ሁረይራ ረዲየላሁ ዐንሁ ከመልእክተኛው ሰለላሁ ዐለይሂ ወሰለም ሰማው ብሎ እንደነገረን እንዲህ ይላል። إذا خطب إليكم من ترضون دينه وخلقه فزوجوه إلا تفعلوا تكن فتنة في الأرض وفساد عريض ዲኑንና ስነ ምግባሩን የምትወዱለት ሰው ለጋብቻ ፍለጋ ሲመጣችሁ አጋቡት። ይህ ካልሆነ ግን በምድር ላይ ከባድ የሆነ ፈተናን እንዲሁም ብልሽትን ታሰፍናላችሁ ብለዋል ይለናል። በዚህ ሐዲስ እንግዲህ መልእክተኛው ሰለላሁ ዐለይሂ ወሰለም ዲኑን በመተግበር የሚታወቅ ብሎም መልካም ባህሪ ያለው ሰው እናንተ ዘንድ ያለችን ሴት ሊያገባት ሲጠይቃችሁ እምቢ አትበሉትና አጋቡት። የማታጋቡትና የምትመልሱት ከሆነ ትርፉ ሴቷን መበደልና ወንጀልን ማስፋፋት እንጂ ጠቃሚ ነገር የለውም እያሉን ነው። በተጨማሪም ለመልካም ትዳር የታደሉ ክቡር መንደር ሀገርና ማህበረሰብ ይገነቡበታል። እንዲሁም እሱ በሷ እሷ በሱ ብሎም በሚያፈሩት ልጆችም ሰበብ የዱንያ ላይ ርዝቃቸውን ያስፋፉበታል። ከጋብቻ በፊት የነበረው ጥበትና ድህነትም ከትዳር በኋላ እየቀለለና የጎደለው እየሞላ እየተመቸ ይሄዳል። በመልካምነታቸው ልክም የዱንያና የአኺራን ስኬት ይጎናጸፉበታል። ሱረቱ ኑር ላይ አላህ Subhanahu Wa Ta'ala የገለጸልን ብንመለከት ይህንን እናስተውላለን።
وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله إن يكونوا فقراء يغنيهم الله من فضله والله واسع عليم ከናንተም ትዳር የሌላቸውን አጋቡ ከወንዶች ባሮቻችሁና ከሴቶች ባሮቻችሁም ለጋብቻ ብቁ የሆኑትን አጋቡ ድሆች ቢሆኑ እንኳን አላህ ከችሎታ ያከብራቸዋል አላህም ስጦታው ሰፊ አዋቂ ነውና ይለናል ስለሆነም ይህንን ታላቅ የሆነ የህይወት ማዕከል በቀላሉ ማፍረስና መበተን ጉዳቱ የከፋ በመሆኑ ሁሉም የራሱን መልካም አስተዋጽኦ ማድረግ ይገባዋል በተለይ ወደ ባለትዳሮቹ መቅረብ የሚችሉ ግለሰቦች ለእነርሱ መራራቅና ለአንዳቸው ባንዳቸው ላይ ማመጽ ሰበብ እንዳይሆኑ መጠንቀቅ ይኖርባቸዋል በመሆኑም በሁለቱ ግለሰቦች ዙሪያ የሚገኙ ወዳጆች መልካም በማሰብ ይሁን በሌላ አስተሳሰብ የወዳጆቻቸውን ትዳር ከሚያናጋ አካሄድ ሊርቁ ይገባል ይህ ሲባል ግን እሷ ወይም እሱ ሲበደሉ በዝምታ ይለፉት ማለት እንዳልሆነ ግልጽ ነው ይልቁንም ባላቸው ቅርበትና ወዳጅነት ልክ ለማግባባት መጣር አለባቸው በባለትዳሮች መሃል በመግባት በተለይ ሴቷን የሚቀይሩ ባሏን እንዳትታገስ በአቅሙና በኑሮ ልክ ተቻችላ እንዳትኖር እያናናቁ ገፋ የሚያደርጓት ይኖራሉ በዚህም ሰበብ ቀላል የነበሩ አለመግባባቶችም ሆኑ ግጭቶች ወደ መካሰስ ወደ መበዳደልና መለያየት ያመራሉ ስለሆነም አንዲትም ባለትዳር ሴት በባሏ ላይ እንድታመጽ ያደረጋት ማለትም ስነምግባሯ ጸባይዋ እንዲበላሽ ሰበብ የሆነ ሰውን በተመለከተ ጠንካራ የሆኑ ማስጠንቀቂያዎች ተላልፈዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳሉት من خبب زوجة امرئ او مملوكه فليس منا ያንድን ሰው ሚስት ወይም አገልጋይ ሰራተኛ በሱ ላይ ያሳመጸ ከኛ አይደለም ብሏል እንዲሁም መልዑን من خبب امرأة على زوجها አንዲትን ሴት በባሏ ላይ ብልሹ እንድትሆን ያደረገ እርጉም ነው ብሏል ይህንን በተመለከተም ሼክ ሷሊህ ፈውዛን አልፈውዛን ሐፊዘሁላህ ሲያብራሩ እንዲህ ይላሉ በሐዲስ እንደመጣው ሚስትን በባሏ ላይ ያሳመጸ እርጉም ነው ተብሏል ይህ ደግሞ ባህሪዋን ያበላሸ ባሏ ላይ እምቢተኛ እንድትሆን ያደረገ ለማለት ነው ለመጥፎ ጸባያ ሰበብ የሆነ ወደ ክፋት የጎተጎታት የሳባትና በባለቤቷ ላይ እንድታመጽ ስርዓት እንድትጥስ ያደረጋት ሰው ከመልካም ሙስሊሞች አባል እንዳልሆነና አልፎም ከአላህ ረህመት የራቀ እርጉም መሆኑን ያሳያል ብሏል እንግዲህ በዚህ መሰረት በተለይ በአሁኑ ወቅት ልብ ሊባል የሚገባው ጉዳይ ሆኗል የእያንዳንዱ ቤተሰብን የሚያንኳኳ ዜና ቢሆነ ነው ይህ ባህሪ በሚስት ጓደኞች ቤተሰቦች ወላጆች እንዲሁም ጎረቤቶችና ሌሎች ጣልቃ ገብ ባህሪ ባላቸው ግለሰቦች የተፈተኑበት ሆኗል አዛኝ ቅቤ አንጓች እንዲሉ ለትዳሮች መፈረካከት ሰበብ ይሆኑ ለሷ ብዬ ነው ለሱ ብዬ ነው የሚሉ ወገኖችም ሊመከሩና ይህንን የመሳሰሉ ሐዲሶችን ልብ ሊሉት ይገባቸዋል ሼክ ሷሊህ ፈውዛን አልፈውዛን አክለው ሲያስረዱ እንዲህ ይላሉ የሚስት ወገኖች በባለትዳሮች መካከል ያለውን ጉዳይ ሊያስተካክሉ እርቅ ሊፈጥሩ በዚህም ላይ መትጋት ግዴታ ይሆንባቸዋል ዞሮ ይህ ጉዳይ ለሚስቲቱም ለነሱም ጥቅም መሆኑን ሊያስተውሉ ይገባልና ብሏል እንግዲህ በዚህ መሰረት እሷም በእንደዚህ አይነቱ ተተጎትጉታና ተሳስታ ፍቺ ልጠይቅ ትችላለች ይህ ጉዳይ ደግሞ ከባድ ፈተናን የሚያስከትለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትንም ልናስተውል ይገባል عن ثوبان رضي الله عنه قال رسول الله صلى الله عليه وسلم أيما امرأة سألت زوجها طلاقا في غير ما بأس فحرام عليها رائحة الجنة ማንኛውም ሴት ያለ በቂ ችግር ባሏን ፍቺ ከጠየቀች የጀነት ሽታዋ حرام ይሆንባታል ብለዋልና በጣም ልንጠነቀቅ ይገባል ምክንያቱም በቂና ሳማኝ ምክንያት ሳይኖራት በጉትጎታ ተጽኖና ነገሮችን በመወጠር ወደ ፍቺ መሄዷ ከጀነት ያቅባታልና እንኳን ስለተገባበት ሽታው ይናፍቃታል ለትዳሯ ታማኝና ታጋሽ ልትሆን ይገባል እንዲሁም በዚህ ሰበብ ወደ ወራዳ ተግባርም ልትዘልቅ ይሆናልና ለዚህ ጥፋቷ ሰበብ መሆን ከከባባድ ወንጀሎችም ይቆጠራል ስለሆነም ከዚህ አይነቱ የአጥፊነት ጣልቃ ገብነት መራቅ አለብን አላህ Subhanahu Wa Ta'ala በሰዎች ጉዳይ ገብተን ፊትና ከመፍጠርና ራሳችንንም ከማስረገም ይጠብቀን ላለው والله اعلم وصلى الله على نبينا محمد وعلى اله وصحبه وسلم